አንድ ቻይናዊ ጠየቀ አሉ። ባጠገቡ ሲያልፍ አውቶቡሱ እየሞላ ነው። ወደዚህም ሲመጣ እየሞላ ነው። ወደዚህም ሲመጣ እየሞላ ነው። እንዴ ምንድነው የሚያደርጉት? ኢትዮጵያውያን መንገድ ላይ ምንድነው የሚያደርጉት? ስራቸው መንገድ ላይ ነው እንዴ? አይደል? ያስብላል እኮ። አውቶቡስ ወደዚህ ሲሄድ ይሞላል። እጅ ተይዞ እንደገና ወደዚህ ሲመላ እንደገና እጅ ተይዞ የተሰቀለ ስጋ መስሎ ያልፋል፣ ያልፋል። እና በስራ ሰዓት ስራ ላይ አይደለንም። ይሄን ነው የሚያሳየው አይደል? የሚሰሩ የሚገነቡ ነገሮች በሙሉ ለኛ ሀፍረትና ስድብ ናቸው አይደል? ከቻይና ድረስ ቀን ሰራተኛ ከቻይና እያመጡ ሁሉ ነው የሚያሰሩት። አቤት የት ነን እኛ? ባቡሩ ከስቴዲየም እስከ መገናኛ ነው አያት 2 ሰዓት ይፈጅበታል። እንዴት ይፈጥናል መሰለህ? ያኛው ሰው እየሰሙና ኧረ እባክህ የኢትዮጵያ ስሟ ያገኘ በለኛ። የኦሾንም ቀልድ ልንገራችሁ። የባቡር ነው ቀልድ አይደለም፣ እውነት ነው። የህንድ ባቡሮች እየዘገዩ አስቸግረዋል። 40 30 1 ሰዓት 2 ሰዓት ቀልድ ነው እየዘገዩ። እና አንድ ቀን ኦን ታይም አንድ ባቡር መጣ። ይህን ሰውዬማ ማመስገን አለብኝ፣ ይሄ ባህል እንዲቀጥል አለና አንድ ሽማግሌ ሄዶ ሾፌሩን የባቡር ሾፌሩን በሰዓቱ ስለደረስክ ለህንድ ባቡር ነጂዎች በሙሉ ምሳሌ ለመሆን ስለምትበቃ በጣም እናመሰግናለን ሲለው አትቀልድብኝ ባካለሁ። ምን ነው ትላንት በዚህ ሰዓት እኮ መድረስ ያለብኝ ነው ዛሬ ደረስ። ሰውየው ነፍስ አባቱ ጋር ሄዳል። ነፍስ አባቱ ጋር ሄድና ዘላለም መኖር እፈልጋለሁ፣ መሞት ምናምን የሌለበት ዘላለም ነው መኖር የምፈልገውና ምን ላርግ ብሎ ነፍስ አባቱን ይጠይቃል። ከዛ ነፍስ አባቱ አግባ ይሉታል። አግባ? አዎ። ሳገባ ዘላለም እኖራለሁ ሲል አይ ዘላለም የመኖርህን ሐሳብ ትተዋለህ። በትዳር ላይ የተሰጠ ቀልድ ነው። ሰውየው የሆነ ድምፅ ይሰማል እና ቁም ይለዋል። ያ ድምፅ ይቆማል። ሲቆም ፍሬን የበጠሰ መኪና ባጠገቡ ያልፋል። ዲማን ነው ቁም የሚለኝ ይላል። እንደገና ቁም ይለዋል። በምሽትም ሲሄድ ሲቆም ለካ ፊት ለፊቱ ትልቅ ጉድጓድ አለ፣ ሊገባ ነበር። በኋላ ሲደጋገምበት አንተ ማነህ ይሄ ቁም የምትለኝ ብሎ ይጠይቀዋል። እኔ አምላክህና አዳኝህ ነኝ ይላል ያ ድምፅ። እሺ አምላክ ያዳኘህ ከሆንክ ከክፉ ነገር የምትጠብቀኝ ሲሆን ከሆነ ሳገባ የት ነበርክ? አቤት ሰው ሲያስብ ነው ልቡም እግሩም ሌላውም ነገሩ መለኮታዊ የሚሆነው እንጂ ሲከውን አይደለም። ሲከውን ደካማ ነው። ከድመት ጋር እንኳን ታግሎ አያሸንፍ፣ እንኳን ሌላው ቀርቶ ማለት ነው በአካል ሲመጣ። ምክንያቱም የማሰብ ብርታት ነው የተሰጠን እንጂ መከወን አይደለም። አክሱም ያሉ ፒራሚድ ያሉ ስራዎች ተሰርተው ስናይ ከሰው አቅም አይተን ነው ምንደነግጠው። ግን ከነዛ ጋር የሚወዳደሩ ሐሳቦች ነበሩ ያኔ የፒራሚዱን ያህል የሚያስደንቁ። የሰው ልጅ ሲያስብ ነው ጉልበት ያለው እና ሲያስብ ከማይገዳደረው እግዚአብሔር ጋር እንኳን ኮንፍሮንት ያደርጋል። አየሽ መጽሐፍ ቅዱስንም ስትመለከቺ እንደ ያዕቆብ አይነቶቹ ሰዎች እግዚአብሔርን ተገዳድረዋል። በአካል አይደለም በሐሳብ ነው። ካልባረከኝ አልለቅም ማለት ነው ማለት ነው። አልባረክም ቢል አይለቀውም ማለት ነው አይደል? የማይለቀው በምንድን ነው? በአካል ነው። በአካልማ ስናየው ገና የጨዋ አምድ እንደምንሆን ይታወቃል። እግዚአብሔር በሙሉ አይን የሚታይ አይደለም ይሉሻል። በሙስሊም እንደሱ ነው። እና ካላሳየኸኝ አላሉ ሙሳ ነው መሰለኝ አንዴ ካላየው እግዚአብሔር ተውኔን አይቶ የተረፈ የለም ተባለ። አልሰማም ሲል ያችን ተራራ ያታሉት ጉብታዋን ለሷ አገለጣለሁ አንተ ተራራዋን ያተባለ ተራራዋን ሲያት እግዚአብሔር ሲገለጥላት አመድ ሆነች። አመድ አይደለም ከሰል ሆነች። ያችን ነው የሚቋሉት። አየሽ እግዚአብሔርን የተገለጠላት ከሰል የሆነችው ጉብታ። እና ሰው ምንድነው ከሰባተኛ ፎቅ ላይ እንኳን ሆነች ስታዩ እኮ ኢምንት ነው፣ ጉንዳን ነው በአካል ካየሽው። በሐሳብ ግን ግዙፍ ነው። እግዚአብሔር ራሱ ከኛ እንደ አንዱ ሆነ ብሎታል የሰው ልጅ። ለምን ማሰብ ሲጀምር ነው ሲፈቀድለት። ያችን በለስ በልቶ ሲፈቀድለት ከእኛ እንደ አንዱ ሆነ። እግዚአብሔር ነው እኮ እንደሱ ያለው።
ግን በአካል ሮጠን ልናጠግብ አይደለም። በጡንቻችን እንደዚህ ተማምነን ስበን ጎትተን አይደለም። እንደተባለው እንደሌሎቹ የተሰጣቸው ይበልጣል። ጥፍር፣ ቀንድ ምናምን የተሰጣቸው እንስሳት መግቢያ ሊያሳጡን ይችላሉ ማሰባችንን ካልተጠቀምንና ይህም ልቦለድ ከእግዚአብሔር ጋር ኮንፍሮንት የሚያደርገው ያደርጋል ተብሎ ከታሰበ ኮንፍሮንት የሚያደርገው የሰው ልጅ የሀሳብ ምጥቀት መሰረት አድርጎ ነው እንጂ የአካል አይደለም። እኔማ ከንቱ ነኝ አይደል? የሆኑ ኪሎች አሉ፣ አጥንት፣ ስጋ ምናምን፣ እነሱ ዝም ብለው በተወሰነ ጊዜ ውስጥ ሊጠፉ የተዘጋጁ ናቸው። ሀሳብ ግን ለሰው ልጅ የተሰጠው ከእግዚአብሔር ትንፋሽ ጋር የሚገዳደር ነው እና ደግሞ አዲስ ነገር አይደለም። እግዚአብሔርን ርዕሰ ጉዳይ አድርጎ መከፋትን መግለጽ፣ መጎዳትን መግለጽ እንደውም ስንገልጽ ነው እኮ ይኖር ነው። የመጽሐፍ ቅዱስ ታሪኮችም ውስጥ ስትመለከች ይሄ ነው። እግዚአብሔር ላይ መከፋት ያላቸው ሰዎች ኢዮብ ብሏል እኮ አይደል? በቃ ተሳደብና ሞት ተብሏል አይደል? ተሳድቦ መሞት አለ ለካ አካል እንደወጥመድ ሲሆንብሽ ማለት ነውና አህያ ነጁ አህያው አንዱ አህያ ስትበላበት በቃ ለዚህ ዓለም ገዥም አምላክም የለውም አለ። ያቺ አንድ አህያ የገቢው ምንጭ የሆነችው አህያ ስትበላበት ማለት ነው። አጭር ጥያቄ አጭር መልስ። በህይወት ልታጣው የማትፈልገው አንድ ነገር? መጽሐፍ ነው። ልጅነት ምን ነው አንተ? ልጅነት መቦረቂያ ነው። ተፈጥሮም እኮ የፈጠረን ለመቦረቅ ነው። ግን ያሳዝናል። በ3 ዓመት በ2 ዓመት ዴይኬር ትገባለህ በዚህ ዘመን አይደል? በ3 ዓመትህ ትምህርት ቤት ትገባለህ። ምናልባት አሁን ስልጣንም ከያዙ ሀብትም ካገኙ በኋላ የሚቦርቁብን ያቺ የመቦረቂያ ዘመናቸው ሳትሟላ ስላለፈች ይመስለኛል። ካራክተራይዜሽን ላይ ገጸ ባህሪ ሲሳል ወንድነትን መሳል አለ፣ ወንድ ሆኖ ወንድ መሳል አለ። ወንድ ሆኖ ሴትን ደግሞ ካራክተር መሳል ያስቸግራል፣ ሊያስቸግር ይችላል። ለምን ሴት ሆነን ኖረን አናውቅም። የሚያስቸግረው የሴት ልጅ ጸባይ ነው። ሴትም ሆነ ለመጻፍ የሚያስቸግር ይመስለኛል። በአይን እንኳን ቅንድብን ከፍ ዝቅ በማድረግ ሲያወሩት ያለ የተሟላ ቋንቋ ንገሩኝ፣ የት ነው የተግባባችሁት ትላለህ። እና በጣም ቅርብ የሆኑ ሴት ጓደኞቼ ይነግሩኛል፣ ሚስጥሩንም ሳይቀር ገመናውንም ሳይቀር። ገመናውን ልክ እንደ ሴት ሆኜ እንዳይወጣ አደርጋለሁ። ወንድ ደግሞ አወቀውም አላወቀውም ጉዳት የማያመጣባቸውን ደግሞ ጽፈዋለሁ። ጓደኝነት በአንድ ቃል ግለጽልኝ፣ ምንድን ነው ለአንተ? ጓደኝነት የነፍስ መናበብ ነው። ሰው ማለት በቃ ከንቱ የሚሞተውን ስታይ ታዝናለህ። እኔ ብዙ ጊዜ ኢብን እናቴ ስትሞት ያለቀስኩት ለሰው ልጅ ነው። ሰው ይሄ ነው ብዬ ነው ያለቀስኩት እንጂ እናቴ ሞተች ብዬ አይደለም። የሰው ዕጣ ፈንታ ያሳዝናል በጣም። ፖለቲካ እንግዲህ ወልህ አንድ መጽሐፍ አነበብኩና ከሱ ላይ ያገኘሁት አንዲት ቃል ብቻ ነው ወርድ ሆሞ ኢሬክተስ ይልሃል አይደል? ከዛ በፊት ሆሞ ሳፒየንስ አሉ ምናምን። የዚህ ዘመን ሰው ምን ይባላል ይልና ሆሞ ፖለቲከስ ነው ይልሃል። እና ሁሉንም ነገር የምጠጣው ውሃ ላይ ሁሉ ፖለቲካ አለ እና ሆሞ ፖለቲከስ ነኝ አይደል? ብትሸሸው የማይሸሽ ማለት ነው። ስልጣኔ ሰው ማክበር ነው፣ ሰው መውደድ፣ ወደ መላእክት መጠጋት ነው። ከቻልክ እንስሳዎቹንም ከሰው አልፈህ እንስሳዎቹንም የምታከብርበትና የምትወድበት። ነጻነት ስራ አለመስራት ነው ለኔ። መቀጠር፣ በይበልጥ መቀጠር። 10 ዓመት ሆኖኛል ነጻነትን ከቀመስኳት። አሁን እንደፈለግኩ ተኛለሁ፣ በፈለግኩት ሰዓት ተነስቼ ራሴን ስራ እሰራለሁ። ግን ዞሮ እሱም ውስጥ ባርነት አለው። ለካ መስራት አለብህ። የራስህ አለቃ ከራስህ ውስጥ ይወጣል። የራስህ ምንዝር ከራስህ ውስጥ ይወጣል። አዛዥና ታዛዥ ለሁለት ተከፍለ ቁጭ ትላለህ። ስለዚህ ባርነት እጣ ፈንታችን ነው ማለት ነው የሰው ልጆች። ወደ ኋላ ሄደህ ከዘመን ርቀህ እንደው ብታገኘው ደስ የሚል አንድ ደራሲ? ዶስቶየቭስኪ። ታሪኩ የጉንዳን ነው። ጉንዳን ትጥራለች፣ ትወጣለች። ምናቃት ናት አይደል? ምንቀናባት ናት እኮ ጉንዳን። ትጥራለች፣ ከአቅሟ በላይ ከኪሎዋ በላይ የሆነ ትገፋለች፣ ወደ ጉድጓዷ ትከታለች ምናምን። ይህን የተመለከተ ሰው እስቲ የአመት ወጪሽ ስንት ነው ሲል ጠየቃት። አንዲት ስንዴ ናት አለች። ለአንድ ስንዴ ነው? በቃ እኔ እሰጥሻለሁ ከዛሬ ወዲህ ፈልሰስ ብለሽ 1 ዓመትሽ ነው። ቅጪ ስራ ምናምን ይፋት መውጣት የለም ብሎ ቃል ገብቶላት ያንን 1 ስንዴ ሰጥቷት ሄደ። በአመቱ ሲመለስ የተበላው ግማሽ ስንዴ ነው። አንቺም ውሸት አለብሽ። እንዴት 1 ስንዴ ይበቃኛል አመት ብለሽ
ግማሽ ብቻ በልተሽ ጠበቅሽኝ፣ ለካ ውሸትም አለብሽ አላት። አይ ውሸት አይደለም፣ ከእግዚአብሔር ነጥቀህ ሰዎች ውስጥ ከተትከኝ፣ ልትረሳኝ ልትዘነጋኝ ትችላለህ በሚል ስጋት የምችለውን ያህል አልነበረም የምበላው፣ እየቆጠብኩ ነበር የምበላው አለች። እግዚአብሔር እጅ ተወስዶ ሰው እጅ ላይ መውደቅ ለካ የፈለገ ደግ ቢሆን አንድ ቀን ሊዘነጋን ይችላል በራሱ ጉዳይ።